በነገራችን ላይ ያንቺ ማለመውደቅ እኮ ገርሞኛል አይደል? ስቀልብ ወይኔ ጌታ ወይኔ አበሾቹ ናችሁ ምን ልሁንላችሁ ያልኳቸው ይቅር በሉኝ። ከአንተ ወዲያ ምን ልሁንልህ? በቃ ላሳ ስታምር አሁን ደግሞ አንቺ እኔ ልጥኝ ነው መሰለሽ። እኔ ልወድቅልሽ። በጣም ነው ታምሮ። ወይኔ ቁንጅና በጣም ከባድ ነገር ነው ባይዘው። ወይኔ ደግሞ ያንተ ቁንጅና ትንሽ ግራ ያጋባል። ሲሰፋባችሁ ግራ እንዳይገባችሁ እንግዲህ አልቻልኩትም የእሷን ነገር። የኔ ጌታ ስማ በጣም ታምራለህ። አልቻልኩም ፍለርት አደረገች ይሉኛል ግን አይቻልም። በጣም ታምራለህ። አልቻልኩሽም። ያንቺም ስፖርት ሰራለሁ አሁን ላይ። ያው በደንብ ለጤንነት ያው ለስራም ስለሚፈልግ ለፊልም ስለሚፈልግ ትንሽ ከዛች ከቀጭኗ ሻሩክ ትንሽ ደግሞ መለስ ወዳሉ ሻሩክ መተናል። አሁን የመጨረሻ ፊልሞችን ሲያስሩ ከሆነ እነ ፓታን እነ ጃዋን የተሻለ ነበር አይደል? አዎ አሁን እንደውም ሻሩክ አረጀ ይለዋል፣ ግን በፍጹም አላረጀም። አሁን ሳይ መቼም አላረጀም። መቼ አንቺም ደግሞ ምስክር አለሽ። አርጅቻለሁ በፍጹም። ወይኔ ወይኔ ሳረ ተከትየው ከሻሩክ እንግዲህ የለችም መቅዲ። ከዚህ በኋላ መቅዲ ሾው ላይ ልቤ ተወስዷል። ቆንጆ አንድ ሰው ነው ወይ ይላሉ ብዙ ሰዎች። ስታገባ በጣም ብዙ ሰዎች ሴቶች አደጋ ውስጥ ነበሩ። እንግዲህ አይደለም ትዳር እንዴት ነው? ቆንጆ አንድ ሰው አይደለም። ልክ ነው። ቆንጆና እሸት አይታለፍም ይላል ያገር። ምን መሰለሽ እንደዛ ያልኩት ትልቁ ምክንያት ቆንጆ ሰው ሁሉም ሰው ያለው ሁሉም ሰው ይፈልገዋል። ሁሉም ሰው ላይ ይፈልጋል። ሁሉም ሰው አብሮት ማውራት ይፈልጋል። ሁሉም የራሱ ማድረግ ይፈልጋል። ከቆንጆ ሰው ባለፈ ግን ቆንጆ ልብ ያለው ሰው አስፈላጊ ነው። እኔ አንድ ቆንጆ ልብ ያላት የኔ የሆነች የኔ ህይወት የሆነች የምሞትላት ብቸኛ ሴት አለች። እወድሻለሁ። ምንም ቆንጆ ቢሆን የሁሉም ሰው በሆነም በስራዬ ነገር ግን የአንድ ሰው በጣም ደስ ይላል።